እንደምን አድራችሁ ብላችሁ ሰንበታችኋል ወገን። ሳቅ በሳቅ ተመልሶ መጥቷል። ከዚህ በኋላ ለመሳቅ አለመጫወት ፈጽሞ የተከለከለ ነው። ምክንያቱም ሳቅን ከዚህም ዝግን አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ከእናንተ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ አድርጎ የዚህ የትልቅ ቻናል ቤተሰብ መሆን ብቻ ነው። እንግዲህ ውድ ሳቅ በሳቅ ዩቲዩብ ቻናል ተከታታዮቻችን እንግዲህ ትናንት 8 ሰዓት ላይ የቴዲ አፍሮ ሙዚቃዎች ተለቀው ነበር። በጣም የሚገርሙ ሪከርዶችን ነው እያየንበት ያለ ነውና እስኪ እያንዳንዱ 18 አልበሞች ናቸው የተለቀቁት። በነዛ ውስጥ በሁለት ካታጎሪ ነው የከፈልኳቸው። ማለትም ማታ 5 ሰዓት አካባቢና አሁን በዚህ ሰዓት ስቀርጽ እስከነበረበት ያለውን ሰዓት ነው። እነሱን ነው ላሳያችሁ የፈለኩት። ማታ ከ9 ሰዓት በኋላ እስከ 9 ሰዓት ምን ያህል ቪው እንደነበረው እያንዳንዶችን እናያለን ማለት ነው። ምን አይነት ነገር እንዳለ ለማየት እንሞክራለን። አብራችሁን ቆዩ። እንግዲህ እንደሚታወቀው የመጀመሪያው ትራክ ወይም ደግሞ መጀመሪያ ላይ የወጣው ትራክ ጀንበር የተሰኘው ትራክ ነው ማለት ነው። እሱ ትራክ በ9 ሰዓቶች ውስጥ 2.1 ሚሊዮን ቪው ታይቷል። 2.1 ሚሊዮን በ9 ሰዓቶች ውስጥ 2.1 ሚሊዮን ቪው ታይቷል። ከዛ በመቀጠል ደግሞ ሁለተኛው ደግሞ ስማ ራሴ የሚለው ትራክ ነው። እሱም ደግሞ 17ኛው ትራክ ነው። ይሄኛው ደግሞ በ9 ሰዓቶች ውስጥ 1.2 ሚሊዮን ቪው ታይቷል። እንደው በጣም የሚገርም ነው። በጣም ይገርማል። ከዛ 16 ነው ማለት ነው። ቀጣዩ ትራክ ደግሞ 16 ነው። 16 ደግሞ ከዛ 16ኛው ትራክ ደግሞ መርከብ ይሰኛል። እሱ ደግሞ 1 ሚሊዮን ቪው ታይቷል በዚህ ሰዓት ውስጥ ማለት ነው። መሬማ ነው። መሬማ በጣም የውጭ ሀገር እህት ወንድሞቻችን ያለቀሱበት ትራክ ነው። ይሄ ትራክ ደግሞ አሁንም በዛው ተመሳሳይ ሰዓት ውስጥ 1.4 ሚሊዮን ቪው ታይቷል ማለት ነው። ቀጣዩ ትራክ ደግሞ ዘጸዳል የሚል ወይም ደግሞ 14ኛው ትራክ ማለት ነው 966,000 ቪው ታይቷል። 13ኛው ደግሞ የአዞምባ የተሰኘው ትራክ 13ኛው ትራክ ማለት ነው 986,000 ኬ ታይቷል በ9 ሰዓት ውስጥ ማለት ነው። ከዛ ቀጣዩ ደግሞ 12ኛው ትራክ ብልጭታ የሚለው ትራክ ነው 953,000 ኬ 53 ኬ ታይቷል በ9 ሰዓት ውስጥ ማለት ነው። ከዛ ቀጣዩ ደግሞ በመስኮት የተሰኘው ሙዚቃ 876 ኬ ታይቷል በ9 ሰዓት ውስጥ ማለት ነው። ከዛ ታየኝ የሚለው ይሄ ለኛ ይመስላል። ታየኝ እኛም ብዙ ነገር ነው የሚታየን። መልካም ይሁን። ታየኝ የተባለው ትራክ ይህ ትራክ ደግሞ 776,000 ኬ ታይቷል ከ9 ሰዓታቶች ውስጥ ማለት ነው። ሺህ ቢባል የተሰኘው ትራክ ወደ 90ዎቹ ይላል። ሺህ ቢባል ትራክ 9 ላይ ነው 896 ኬ ታይቷል ማለት ነው። ጣዩ ትራክ ደግሞ የማረግ ጥግ የሚለው ትራክ 8 ማለት ነው። ይሄ ደግሞ 619 ኬ በ8 ሰዓታት ውስጥ ታይቷል። ቲንታጎ የተሰኘው ትራክ ደግሞ ትራክ 7 ሲሆን 781 ኬ ቪው ታይቷል በ8 ሰዓት ውስጥ ማለት ነው። ጽዮን ሙሽራዬ የተሰኘው ትራክ 6 1.3 ሚሊዮን ቪው በ8 አወር ውስጥ ታይቷል ማለት ነው። ትራክ 5 ሰመመን የተሰኘው ትራክ ደግሞ 1 ሚሊዮን ቪው በ8 ሰዓታቶች ውስጥ ታይቷል ማለት ነው። ተወዳጅ የተሰኘው ትራክ ወይም ደግሞ ትራክ 4 ማለት ነው 641,000 ኬ ታይቷል በ8 ሰዓታት ውስጥ ማለት ነው። ሳምነው የተሰኘው ትራክ 3 828 ኬ ታይቷል በ8 ሰዓታት ውስጥ። ኢቶሪካ የተባለው ሙሉ አልበሙ የተሰኘበት ትራክ 2 ሲሆን 944 ኬ ታይቷል ማለት ነው በ8 ሰዓታት ውስጥ። ዳስጣል የተሰኘው የመጀመሪያው ትራክ ወይም ደግሞ የመጨረሻው ትራክ 1 ማለት ነው 2.4 ሚሊዮን ቪው አግኝቷል በ8 ሰዓታት ውስጥ ማለት ነው።
በ8 ሰዓታት ውስጥ ይህን ያህል ቪዎቹ ነው የቴዲ አፍሮ በጣም እኔ አይቼም ሰምቼም አላቅም። እንደዚህ አይነት ቪው በዚህ ሰዓት ውስጥ አይቼም ሰምቼም አላቅም። አስገራሚውና አስደናቂው ነገር ደግሞ እዚህ ውስጥ ደግሞ የተጻፉ ኮሜንቶች አሉ። እስኪ ደግሞ እነሱን እናያቸው። እስኪ ዛሬ አዲስ አበባ እንደገና አዲስ አበባ የምትሆንበት ቀንና አማራ፣ ኦሮሞ፣ ትግራይ፣ ወላይታ፣ ጋምቤላ፣ ቤኒሻንጉል ሁሉም አንድ ሆኖ የሆነበት ቀን ነው። ቴዲ ጤና ይሁንልን ብሎ ኮሜንት አድርጓል። ብርሃን የተሰኘው ትራክ ላይ አንድ ሁለት ኮሜንቶች እንዲህ ይላሉ። ይህን ዘፈን በ2050 ስማ፣ በ2050 የምትሰማው ይህን ዘፈን በ2050 የምትሰማው የምትሰሙት ሰዎች እኛ በ2018 ነዋሪዎች 8 ሰዓት አልደርስ ብሎን በቴዲ ዘፈን ጉጉት ቀኑ አልሄድ ብሎን ጠብቀን የሰማነው ታሪካዊ ዘፈን እንደሆነ እወቁ። ከኛ ተማሩ። ዘረኝነትን፣ ብሔርተኝነትን እኛን ሰላም አሳጥቶን የነበረ ነገር ነው። ፍቅር ከናንተ ጋር ይሁን። ኢትዮጵያን ውደዱ፣ ፍቅር ያሸንፋል። እንዳልካቸው አሰፋ 28,000 ላይክ ያገኘው ኮሜንት ነው ማለት ነው። 28,000 ላይክ ያገኘው ዘመንህን ሁሉ ስለ አንድነት ኢትዮጵያ፣ አፍሪካ እንዴት ደስ ይላል፣ እናመሰግናለን ቴዲ ብሎ ኮሜንት አድርጓል። ይሄኛውን ደግሞ 5,200 ላይክ አግኝቷል ማለት ነው። አንዱ ደግሞ ከታች ምን ይላል? አረንጓዴ ቢጫ ቀይ ቲሸርት ለብሼ ለጥምቀት በ2012 አስወልቀው ቀደዱት ከወገብ በላይ ራቁቴን ለተመለስኩበት ቀን መታሰቢያ ይሁንልኝ ይላል። ዳስጣል የሚባለው ዘፈን ማለት ነው። 3,600 ላይክ አለው ይሄም ኮሜንት ማለት ነው። በስልኬ ቴዲን እያየሁ ትራፊክ ያዘኝ። አይ ስልኬን ሲያይ የቴዲን እየሰማው ነው። ናው ሊምር ይሆን? ሳይቀጣ አይለቀኝም። አይ ብትምረው ጥሩ ነበረ፣ ብትምረው መልካም ነበረ ብሎ ቴክስት አድርጓል። 1900 ላይኮችን አግኝቷል። ይሄ ቴዲዬ ምናልባት ኮመንቴን ካነበብከው ያ ልጅ ነኝ በ1998 ዓመተ ምህረት ድሬዳዋ በጎር ለተጎዱ ለመርዳት መተህ ታክሲ ሹፌሩ ልጅ ነኝ በጣም ተደስቻለሁ ብሏል። እንግዲህ 1800 ላይ ካለው በጣም በሚገርም ሁኔታ ደግሞ እዚህ ጋር መቅደስ ደበሳይን እናገኛታለን። እሷም ኮሜንት አድርጋለች። እንዲህ ይላል የመቅደስ ደበሳይ ኮሜንት። በቃላቶችህ ቅድስና ቃላቶቼ ሰነፉብኝ። ከነፍስህ የወጣ የከበረ ጣዕም ዜማ ድንቅ ኃያል ዘመኑን የዋጀ ንጹህ ቃላት አንድ ሀገር፣ አንድ እናት፣ አንድ ኢትዮጵያ። ጋዜጠኛ መቅደስ ደበሳይ። መሬማ የተሰኘው ኮመንቱ ብቻ 13,502 ኮመንት አሉ። ስሜም መሬማ መሐመድ ነው የሚለው። ስሜም መሬማ ያለሁት የመን ስነአ ነው። 16 ዓመቴ ከእማዬ ሀገሬ ከወጣሁ ለኔ የተዘፈነ ያህል ነው ያለቀስኩት። አይ ስደት፣ እስኪ ህይወቴን ተቃንቶ ለሀገር ያብቃሽ በሉኝ። እህት ዓለም እህቴ መሪማ ለሀገርሽ ያብቃሽ እንልሻለን። እንግዲህ ጸሎትሽን እንዲሰማሽ የኛም ልመናችን ነው። 9,500 ላይክ አግኝቷል። የሜዳም ገረድ እያሉ ሲሰድቡን ቴዲዬ አንተ ግን ዘፈንክልን፣ ፈጣሪ ይጠብቀን። ለካ ስለኛ የሚያገባው ወንድም አለን። እውነቱን ለመናገር ሁላችንም ያገባናል። እነዚህን ኮሜንቶች አይተናል አግኝተናል ማለት ነው። ውድ ሳቅ በሳቅ ዩቲዩብ ቻናል ተከታታዮቻችን እንግዲህ እንዳያችሁት ዘና ፈታ እንዳላችሁ ባለሙሉ ተስፋ ነኝ። ኢንፎርሜሽን እንዳገኛችሁ ባለሙሉ ተስፋ ነኝ ማለት ነው። የዛሬው ቪዲዮአችን ይሄን የሚመስል ነበረ። እንደተዝናናችሁ ዘና እንዳላችሁ ባለሙሉ ተስፋ ነን። በቀጣይ ቪዲዮ እስከምንገናኝ ድረስ የዚህን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱት እንላለን። ሳቅ በሳቅ ምን ይላል? ሳቅ ለጤናው ጨዋታ ደግሞ ለደስታው የዚህ ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮውን ሲጀምሩ ደግሞ ላይክ አድርጎ መዝጋቱን እንዳይረሱት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።